ሰላም እንዴናችሁ ሰላም ናችሁ welcome to freedom and truth media aka እውነትን ታውቃላችሁ እውነትም ነፃ ያወጣችኋል እውነት ነፃ እስከሚያወጣ ድረስ ግን ያማል ይደብራል ያስለቅሳል ያጣላል ያፋጃል ስለዚህ የዛሬ መልእክቴን ይዤላችሁ መጥቻለሁ የዛሬ መልእክቴ የሚያተኩረው በ30 ከተማዎች ከ30 የአማራ ክልል ውስጥ የተደረገው ሰልፍ በኦርቶዶክስ ተዋህዶ ቤተክርስቲያን የተደረገው ሰልፍ ላለፉት ቀናቶች እየወጣው ኦርቶዶክስ ተዋህዶ የአማራ ቤተክርስቲያን ነው በየ በመናገርበት ጊዜ ብዙ ሰው እኔ ላይ ጮህብኛል ብዙ ሰው አንተ ብዙ ስድብ ተወሮብኛል ዛሬ ግን ያው ከራሳቸው ካንደበታቸው የወጡት አንዳንድ ሚዲያዎችም የዘገቡትን ይዤላችሁ መጥቻለሁ በደንብ ነው የምንነጋገረው በዚህ ላይ መሰራት ያለበት ነገር ስለሆነ ለምን አገራችን በጣም ብዙ ወከባ ውስጥ እየገባች በየጊዜው የተለያየ ሴራ እየተሰራባት ማን እንደሚሰራ ማን እንደሚያደርግ ግን የምናጋለጥበት ዘመን ነው እኔ ማድረጎ ታውቃላችሁ እውነቱን እንደማወጣው አወጣለሁ የምትፈልጉ ሰዎች ታዳምጣላችሁ የማትፈልጉ ሰዎች ደግሞ ምንም ችግር የለም ለማንኛውም ግን እስከመጨረሻው ብትመለከቱ ጥሩ ነው እስከመጨረሻው ተመልክታችሁ ሐሳብን በሐሳብ የምንዋጋበት ዘመን እንጂ አንድ አባገነን መንግስትም ይሁን ብሔርም ይሁን ሃይማኖትም ይሁን እየተነሳ እኔ ሀገር ነኝ እኔ እንደዚህ ነኝ እኔ እንደዛ ነኝ የሚለው ነገር ቀርቷለኝ መቅረትም አለበት ነገር ግን የመጨረሻ ዛቻውን የመጨረሻ ፉከራውን የሚፎክርበት ዘመን ስለሆነ ምንም ችግር የለምና ገባ ያላችሁ በዛ ላይ እንነጋገራለን እንዴናችሁ ሰላም ናችሁ ወይ እንደምታውቁት ጁሳችን ይዘናል ጁስ ፋስት ጀምሬያለሁ በዩቲዩብ በከታተል ትችላላችሁ ዩቲዩብ ላይ ገብታችሁ በጣም ጠቃሚ ነገሮችን አስተላልፋለሁ በዛ ላይ ማየት ትችላላችሁ this is day 2 ሁለተኛ ቀኔ ነው ጾሎቴን የጀመርኩበት ጾሜን የጀመርኩበት ምክንያት በኢትዮጵያ እየተደረገ ያለው በተለይ የኢትዮጵያ ኦርቶዶክስ ተዋህዶ በኢትዮጵያ ውስጥ ያመጣው ያለው ሰቆቆን ያመጣው ያለ ውዥንብር እና ቀውስ እንዲያቆም ሃይማኖት ለብቻው ተገሎ ወጥቶ ራሱን ጠብቆ መንግስትን አክብሮ ህገ መንግስትን አክብሮ መኖር አለበት የማንኛውም በኢትዮጵያ ውስጥ ያለው ሃይማኖት ከፖለቲካ ከመንግስት በላይ አይደለም ከህገ መንግስት በላይ መሆን የለበትም በዛ ላይ ነው የምንነጋገረው ሙላቱ አዳሙ welcome ሙላቱ ለመጀመሪያ ጊዜ በዚህ ፔጅ የምትመጡ ሰዎች ለመጀመሪያ ጊዜ ከሆነ የመጣችሁት እናመሰግናለን ስትገቡ ትንሽ የተወሰነ ደቂቃ ብትጠብቁ ጥሩ ነው ምክንያቱም ብዙ ነገር ትማራላችሁ ነገር ግን በተለመደው መንገድ አይደለም የምመጣው በጣም ጠንከር ያለ ከረር ያለ እውነት ነው የምመጣው ጠንከር ያለ ከረር ያለ እውነት ደግሞ እንደምታውቁት ተደጋፊነት የለውም ምክንያቱም በጣም እኛ የለመርነው ባህላችን የለመርነው ካንገት በላይ ውዳሴ ከንቱ ነው የለመርነው ስለዚህ እኔ የምቀርበው ነገር በጣም ጠቃሚ ነው በያስባለሁ በደንብ ሰው እስከሚገባ ድረስ እንጫወታለን እንዝናናለን ነው መዝናኛችን ዘንድ ሳይሆን እንነጋገራለን ሼር አድርጉት ቪዲዮን ቶሎ ሼር አድርጉትኝ በጣም ብዙ ነገር ነው ይዤላችሁ የመጣው የተወሰኑ በተለይ ኢትዮጵያዊ ነን የምትሉ ሰዎች ብትገቡ ደስ ይለኛል ኢትዮጵያዊ ነን በኢትዮጵያ ማንነታችን እናምናለን ኢትዮጵያ የሁሉም የብሔር ብሔረሰቦችና የሁሉም ሃይማኖት አገር እንድትሆን የምንፈልግ ሰዎች ካለን ዲሞክራሲያዊ መንገድ የምንፈልግ ሰዎች ካላችሁ እንድትገቡ ፈልጋለሁ እናንተ ተሳዳቢዎች እናንተ ጽንፈኞች እናንተ ዘረኞች እናንተ ሃይማኖተኞች የኛ ሃይማኖት ብቻ የኔ ብሔር ብቻ የበላይ ይሁን የምትሉ ሰዎች እናንተም ግቡና የለመዳችሁትን ስድብ ተሳደቡ ከዛ በላይ ከዛ በላይ አትሄዱም ግን አብዛኛው የኢትዮጵያ ሰልችቶታል ወለ ለመናገር አብዛኛው የኢትዮጵያ ዲያስፖራው ሰልችቶታል አሁን ለዚህ ብዙ እኮ ማዳምጠው ሰለቸው ሁሉ ጊዜ አንዱን የሚንቅበት ዘመን ነው አንዱ የበላይ ነው የሚልበት ዘመን ስለሆነ እኔ ደግሞ ይሄን እውነት ነው ማቀርብላችሁ ገባ በሉ እስከምትገቡ እየገባችሁ ያላችሁ ሼር አድርጉት ቪዲዮን ሼር የምታረጉበት ምክንያት የጠቃሚነት ለምንድነው አንዳንድ ሰው ይላል መሰላችሁ በተለይ ለ10 አመት ቁጭ ብለው ሶሻል ሚዲያ ላይ ሲሰሩ ቆይተው እኔ እኮ ሼር አልልም እኔ እኮ እንትና አልልም አትልም ብለ ጨርሰሃላ ሼር አድርገህ ብለ ጨርሰ አሁን ህዝቡ በሚያዳምጥበት ሰዓት ሼር አላረግም ትላለህ ወደ ሐሳብ እስከምገባ ድረስ
ምንም ችግር የለም። በደንብ እስከምትገቡ ደንበኞች እስከሚገቡ ነው የምጠብቀው። ደንበኞች ይገባሉ። ደንበኞች ሲገቡ የኦርቶዶክስ ተዋህዶ ቤተክርስቲያንን ጉዱን የምናወጣበት ጉዱን ነው የምናወጣው። ያን ምንድነው ይቅርታ ሰው ያየው ነው እዛ ጋርና ተፈላጊ ነኝ በጣም መጠንቀቅ አለብኝ እኮ አካባቢዬን መመከት አለብኝ። ታውቃላችሁ በየቦታው በሚሄድበት ጊዜ I am from South Africa. I like you man. I am not Ethiopian, okay? ምንም ችግር የለም። ሙዚ ሳሚ ቤስት ሳውት አፍሪካኖች ለኛ ወንድሞቻችን ናቸው። በሳውት አፍሪካ የሚደረገው ነገር ያሳዝናል፣ በጣም ያሳዝናል። I hope you understand. If you don't understand my language, if you don't understand Amharic, some of you guys who I have friends from all over the world, so sometimes I know that I have English messages. You can go to YouTube and participate with that. So thank you very much for my South African friend who comes and even though the funny thing is some of the people don't understand the language that I'm speaking, but they like the way I present myself, so they come and watch me. No problem. Pretty soon I will start an English channel and I'm going to be talking about African foundational problems. I'm going to talk about African Americans foundational problems, because at the end of the day we are one. If we don't unite and if we don't really start seeing each other as one nation under God, we're not going to be able to survive the next invasion by whether if it's China, whether if it's India. We don't know who is going to invade Africa and colonize us again, because we're not united again. በአንድ ላይ ስለማንሰበሰብ ስለዛ በጣም ወደፊት በደንብ አቀርባለሁ። ብዙ ተከታዮች ነው ያሉትኝ እንዳልኳችሁ እኔ I prefer to do my talk in English, but I gotta do it for my Ethiopian people, because my Ethiopian people don't understand my English, or ምንም ችግር የለም። ለማንኛውም እስከምንመለስ ሼር አድርጉት፣ ቶሎ በሉ ሼር አድርጉት። ሼር ስታደርጉት ነው ሞቅ እናደርገዋለን። የምናቀርበው ሜሴጅ በጣም ጠቃሚ ስለሆነ ነው ልንገራችሁ። በጣም ጠቃሚ ነው። አሁን ሁሉ እየወጣ ብሄሩን ከፍ የሚያደርግ ሃይማኖትን ከፍ ማድረግ ሳይሆን መሰረታዊ ችግራችንን ቶሎ ፊክስ ካላደረግነው አሁንም 3000 ዓመት ወደ ኋላ መመልከት ትችላላችሁ። 3000 ዓመት ወደፊት ሳይሆን ወደ ኋላ ነው የምንሄደው። መሰረታዊ ችግሩን ካላወጣ ነው መሰረታዊ ችግሩን ካልተነጋገርንበት ወደፊት መራመድ አይቻልም። ምን ማለት ነው? ኦርቶዶክስ ተዋህዶ እኔ ላለፉት ወራቶች የአማራና የትግራይ ሃይማኖት ነው። ኦርቶዶክስ ተዋህዶ ሃይማኖት ማለት የፖለቲካ ስትራክቸር ነው ብያቸዋለሁ። ሃይማኖት ራሱ እኮ politics, political structure መሰረታዊ መዋቅሩ እኮ ከተመለከታችሁ እኮ ከመንግስት ጋር የተያያዘ ነው። መንግስት ነን ሀገር ነን ብሎ የሚያምኑ እኮ ናቸው። መንግስት ነን ሀገር ነን ብለው የሚያምኑ ሰዎች ጋር እኮ ነው ዲል እያደረግን ያለ ነው። ኢትዮጵያ ውስጥ የአማራ ኦርቶዶክስ እና የትግሬ ኦርቶዶክስ በጣም የሚገርመው ነገር እንዲያውም በዚህ ሰላማዊ ሰልፍ የወጡት አማራዎች ብቻ ናቸው። ነግራችሁ ነበር። አረንጓዴ ቢጫ ቀይ ባንዲራቸውን ይዘው የወጡት አማራዎች ብቻ ናቸው። አማራዎች የወጡበት ምክንያት የነሱ መመሪያቸው የኢትዮጵያ ህገ መንግስት ሳይሆን ኦርቶዶክስ ተዋህዶ ነው መመሪያቸው። ኦኬ እዚህ ጋር አንድ ሰው ላስወጣ ሼር አላረግም የምትል ሰው ምን አባል ታረግስ ትገባለህ? ውጣ ሌባ ሁሉ። ሼር ማድረግ የማትፈልግ ሰው ውጣ። ለምን ትመለከታለህ? ማለት ወረኛ ነህ ማለት ነው። ወሬ ልታዳምጥ ነው የምትመጣው ማለት ነው። አሁን 99 ሰዎች ትመለከቱኛላችሁ። 99 ሰዎች ደግሞ ሼር ካላደረጋችሁ why are you here? ወሬ ለመስማት ነው። ወሬ የለም እዚህ ቤት። እውነት ነው ያለው። እጫወትላችኋለሁ በደንብ አድርጌ ከነሱ ከራሳቸው አፍ የተናገሩትን እኔ ብትናረግ ያሳያችኋለሁ። አቤን ቴልኙ ኦሮሞ ህዝብ ንቃ፣ ጋምቤላ ህዝብ ንቃ፣ ትግሬ ነቅቷልኝ። የሚገርመው ነገር ትግሬዎች ነቅቷልኝ። ሰላማዊ ሰልፍ በሚካሄድበት ጊዜ ከአማራ ክልል የበለጠ እኮ በፐርሰንቴጅ ከሆነ እኮ ከአማራ ክልል የበለጠ የትግራይ ህዝብ ነው 96% ኦርቶዶክስ ተዋህዶ ሰላማዊ ሰልፍ አልወጣም። ኤርትራ አብዛኛው ኦርቶዶክስ ተዋህዶ ነው ሰላማዊ ሰልፍ አልወጣም። ችግሩ የኦርቶዶክስ ችግር አይደለም፣ የሃይማኖት ችግር አይደለም፣ የፖለቲካ የብሔር ችግር ነው። እያደረጉት ያሉትም የአማራው ክልል አማራው በፖለቲካ ስላቃተው አማራ ፖለቲካ መጫወት አቃተው። ፖለቲካ ውስጥ ገብቶ ምንም ተሰሚነት አላገኘም። ስለዚህ ምን አደረገ? ሃይማኖቱን ካድሬዎች እንደወረሩ ታውቃላችሁ። ነግሬያችኋለሁ። አቡነ ማቲያስ አሁን ያለው አቡነ ማቲያስና አቡነ ሞርቆሪዮስ ካድሬዎች ናቸው። አቡነ ሞርቆሪዮስ የደርግ ካድሬ ነው። አቡነ ማቲያስ የኢህአዴግ ካድሬ ነው። ስለዚህ
ምንድነው እያደረጉ ያሉት? እንድታዳምጡ አዳምጡ። እያደረጉ ያሉ ምንድነው? አማራው በፖለቲካ መሳተፍ አቃተው። ሚና የለውም። በፖለቲካ ሚና አጣ። በሚያጣበት ጊዜ ይህን ኦርቶዶክስ ተዋህዶ ቤተክርስቲያን የሞተ ኦርቶዶክስ ቦታል። ኦርቶዶክስ ቤተክርስቲያን እኮ ከኢትዮጵያ ስልጣንን ካጣች እኮ ከኃይለ ሥላሴ በደርግ ጊዜ እኮ አጣለች። አሁን አማራው ምን እያደረገ ነው የሚገኘው? አማራው እያደረገ የሚገኘው በፖለቲካ መጫወት ሲያቀተው በኦርቶዶክስ ተዋህዶ፣ ምክንያቱም ኦርቶዶክስ ተዋህዶ የበላይነት አማራው ነው የሚገዛው ያውቃሉ። አማራው የኦርቶዶክስን ተዋህዶ እንደሚገዛ በዛ ላይ ብቻ እኮ ነው ወንበር ያላቸው። በፖለቲካማ ተመልከቷቸው። ደመቀ መኮንን እኮ አማራ አይደለም። በፖለቲካ ስትመለከቱ ስልጣንን በሙሉ ያዙት ወይ ትግሬ ነው ወይ ኦሮሞ ነው ወይ አፋር ነው ወይ ጋምቤላ ነው። ተመልከቱ። ዶክተር አብይ እኮ ተመልከቱ ያስቀመጣቸውን። ዶክተር አብይ ደጎ አንዳርጋቸው የምትሏቸው እነሱ እንዳሉ አንደር ከበር ሌላ ብሔሮች ናቸው። ቢሆኑ በገንዘብ የተገዙ ያሻንጉሊት መንግስት ናቸው። ደመቀ መኮንን እኮ ለአራት ፕራይም ሚኒስተር ያገለገለ ወለደ በጣም ውሻ እኮ ነው። ውሻ ብቻ ነው ምንድን ኦነሩ ሲሞት ማለት ነው። ውሻ ነው ወደሚቀጥለው ኦነር የሚተላለፈው። ደመቀ መኮንን ወለደም ጋር ደመቀ መኮንን የአማራን ህዝብ እያስጨፈጨፈ እያስገደለ የሚገኘው ደመቀ መኮንን። በመለስ ዜናዊ ጊዜ ደመቀ መኮንን ዴፒቲ ጠቅላይ ሚኒስተር ነበር። ዴፒቲ ሚኒስተር ነበር አለ እንዴ? በማነሱሙ በኤችዲ በኃይለ ማርያም ደሳለኝ ዴፒቲ። አሁን ከኃይለ ማርያም ደሳለኝና ከደመቀ መኮንን ማን ይበልጥ ነበረ በእውቀት? ነገር ግን አሁንም ዙሮ ደመቀ መኮንን አማራ እንድትነቃ ነው። ብጠላኝ ምንም ችግር የለም። ጠላኝ ከፈለክ አማራ ጠላኝ እንደፈለክ። በዚህ ላይ ሻውታት ማድረግ ፈልጋለሁ። ሻውታት ማድረግ የምፈልገው ሞጣ ቀራኒዮ እኔ በመቀለል ተናግሬያለሁ። በጣም ታስቀኛለህ። እኔ ለመናገር 4 ሰዓት ቁጭ ብለን የምታወራው ታስቀኛለህ። ነገር ግን ሞጣ ቀራኒዮ በዚህ ጋር መጥቶ ይናገራል። እኔ የማወራው 98% ከኔ ጋር ይስማማል። አማራዎች እኮ ይናገራሉ። እነመድን አክቲቪስቶችን ሌሎችም የአብንን ብጠይቋቸው አብን እኮ ከኔ ጋር ይስማማል። አማራ ብሔራዊ ንቅናቄ እኔ በምለው እኮ ይስማማሉ፣ ያምናሉ እኮ። እነሱ እኮ ኢትዮጵያን የመሰረትን እኛንን እኮ ነው የሚሉትኝ። ኦርቶዶክስ ተዋህዶ የመሰረተው እኛንን እኮ ነው የሚሉትኝ። እኔ ወጥቼ ስናገር ግን ለምን ነው የምትናደዱት? እየነገርኳችሁ ነው። በደንብ እየፈተልኩ ነው የምነግርህ። እኔ ጁሴን እየጠጣው ነው የማናግርህ። ሸራርግ ቶሎ በል ሸራርግ። ወደ ሐሳቤ ከመግባቴ በፊት አማራን እያስገደለ ያለው የአማራ አሻንጉሊት መንግስት ናቸው። አማራን እያስጨፈጨፈ በኦሮሞ አታሳብብ፣ በትግሬ አታሳብብ። ትግሬ አልገደለህም። ትግሬ ነክቶ አያውቅም። ትግሬ አልነካህም። የገደለ የራስ ብሔረሰብ ነው፣ የራስ ያሻንጉሊት መንግስት። ተመልከቱ እስኪ አንድ ሰው እንዴት ነው ደመቀ መኮንን እንደ ውሻ ከአንድ ፕራይም ሚኒስተር ወደ አንድ ፕራይም ሚኒስተር እቃ አረጉት እኮ። ደመቀ መኮንን እንዲያውም የሚቀበር ቤተ መንግስት የሚቀበር ይመስለኛል። ደመቀ መኮንን እንዲያውም ቀብሩ የሚካሄደው እዛ ቤተ መንግስት ነው የሚቀበረው። ምክንያቱም የቤተ መንግስትን ትንቃ እኮ ነው የሆነብኝ። ወይ ወደ ላይ ከፍ አይል ወይ አይወጣ እንደ በቃ አለ አይደል አንቲክ ነው የሆነብኝ። ደመቀ መኮንን እኮ አንቲክ ነው የሆነው። የማያገለግል አገልግሎት ያበቃ አንቲክ ነው። ለዚህ ነው የአማራ ብሔረሰቦች ዝም ብላችሁ አሁን ብትሉ መከርናችሁ አላዳምጥም አላችሁ። መከርኳችሁ፣ ስትራቴጂውን ነገርኳችሁ፣ እንዴት አድርጋችሁ መቀናጀት እንዳለባችሁ ነገርኳችሁ። እናንተ የሸዋ አማራ፣ የመንዚ አማራ፣ የጎንደር አማራ፣ የወለጋ አማራ፣ የምን አማራ እያልክ እየተበላላህ ማለት ነው። አንድ መሆን አልቻልክም። ስለዚህ ዝም ብለህ አዴፓ አማራ ዴሞክራቲክ ፓርቲ ያንተ ጠላት ነው ልንገርህ። ኦርቶዶክስ ተዋህዶ ያንተ ጠላት ነው ልንገርህ። አማራ ከነቃ ኦርቶዶክስ ተዋህዶ ጠላትህ ነው። እየገደለ ያለው ኦርቶዶክስ ተዋህዶ ነው። እያስገደለ ያለው ኦርቶዶክስ ተዋህዶ ነው። እያስገደለ ያለው አዴፓ ነው። አማራ ዴሞክራቲክ አብን ነው። አማራ ብሔራዊ ንቅናቄ አማራ የሚባለው ነገር ሁሉ እንዳሉ ሆዳሞች ናቸው እንዳሉ። ግንቦት 7 በጣም ደስ የሚለው አማራን ሰብስቦ ለ20 ምናምን አመት ማለት ነው ገንዘብ ተቀብሎ መጨረሻ ላይ ለአብይ እንትን የአብይ እንትን ዲፌንስ ሚኒስተር ይሆናል ትንሽ ቆይቶ፣ ወይም ደግሞ ፋይናንስ ሚኒስተር ይሆናል። ተመልከቱ አማራ አንተ እኮ ሽንት ቤት እኮ ነው ያደረጉ። ያንንም እየመጣ ይተቀመባል። ለምን መሰለ? ራስን አጋንነን ያየው ከሰማይ ላይ እኮ ነው ያለው። አማራ እኮ በሰማይ እኮ ነው ያለው። አማራ እነሱ ምንም ነገር ሳይዝ ኩራተኛ በሰማይ እኮ ነው የምትንሳፈፈው። ለዚህ እኮ ነው አግዳሚው ኃላፊው እንደ ሸርሙጣ የሚጠቀምብህ። አግዳሚው ኃላፊው አክቲቪስቶች እየመጡ ይጫወቱባል። እኔ አማራ ሁኜ እውነቱን ስነግርህ እኔን ታሳደኛለህ። ዮኒ ማኛ መጥቶ ባንተ ሲነግድብህ እሱን ታንጨበጭብለታለህ።
ትከተለዋለህ። ተመልከቱ። ጂጂ መጣ። ጂጂን የሚመለከቷት እንዳሉ የአማራ ህዝብ ነው። ዮኒ ማኛ የሚከተሉት እንዳለ የአማራ ህዝብ ነው። ኦሮሞ አልከተለው ብሏልኝ። ኦሮሞ አይከተለው። ኦሮሞ ብልጥ ነው። ኦሮሞ የሚከተለውን ሰው ያውቃል። የኦሮሞ ሰዎች የሚከተሉትን ያውቃሉ። አማራ ግን ነገር ያለው አማራ ጌራፕ ከዚህ ከገዥነኝ አጼነኝ ምናምን ተዋቸው እንዳሉ አልጠቀሙም። እንድትበላ እንድትገደል እያደረጉ ነው። አጼዎችን ይዘህ ድሃ ትሆናለህ። ኦርቶዶክስን ተዋህዶ ይዘህ ድሃ ትሆናለህ። ገደል ነው የምትገባው። ምክንያቱም አሳሰብን አልለወጥክም። በ21ኛ ክፍለ ዘመን እንደ 12ኛ ክፍለ ዘመን ታስባለህ። በ21ኛ ክፍለ ዘመን እንደ 5ኛ ክፍለ ዘመን እንደ 6ኛ ክፍለ ዘመን በነበረ ስልጣን ነው የምታጉራራው። ባለ ስልጣን ነው መጠቀም ያለብህ። በነበረ የሚኖር የለም። በነበረ ማንም አይኖርም። በነበረማ በድሮ ጊዜ ብሪቲሽ ዓለምን ገዝታ ነበር። በነበረማ ፍራንስ ዓለምን ገዝታ ነበር። ባቢሎኒያን የምትሉት ኢራክ ዓለምን ገዝታ ነበር። አሲሪያን ዓለምን ገዝታ ነበር። በነበረ የትም አትደርስም። ምን እናያለ? what do you have today? በኢትዮጵያ ፖለቲካ ሲስተም ምን እየሰራ ትገኛለህ? nothing ነው የምታደርገው። በአማራ ክልል ያለው embarrassment ነው። በፖለቲካ ስትመለከቷቸው embarrassment ናቸው። ምንም አይነት ነገር ማቀናጀት የማይችሉ ተመልከቱ። አስራት ሚዲያ፣ አማራ ሚዲያ ምናምን ተመልከቱ። የሚያየው ሰው የለም። የራስህ ህዝብ እንኳን አይመለከትም። የራስህ ህዝብ እንኳን አይመለከትም። ለምን መሰለ? በጣም አጋነ ራስን ወጣ። አብን አማራ ብሔራዊ ንቅናቄ ባፍጢማራ የተመታው የመጀመሪያ ቀን ነው። የመጀመሪያ ቀን ወጥተ ጫኔ ዶክተር ጫማው ወጥቶ ምንድነው ያለው? ኢትዮጵያን የፈጠርን እኛ አማራንና የአንበሳው ድርሻ ይሰጠን እኮ ነው ያለው። በቃ አለቀ ደቀቀ። ሁሉም ዘጋ። ትግሬው ዘጋ፣ ኦሮሞ ዘጋ፣ ሌላውን ዘጋ። ለምን ነው ታውቃለህ? የማይባል ነገር ነው የምትሉት። የማይባል ጽንፈኛ ዘረኛ። አንተ ዶክተር ነው ለመናገር ዶክተር ጫማ አንተ ዶክተር ጫማ እውነት ዶክተር ነህ? እንዴት ወጥተ በአደባባይ ያቺ ቀጫጫ 5 ፓውንድ የምታህል ቤቴሌም ኤልቲቪ እንዴት አድርጋ እንዳሸነፈችው እንዴት አድርጋ እንዳንበረከከችው እኔ እሷ የሆነ እንትን ሞሎያ እኮ ነው የምትመስለው። እዚህ ሀገር ሞሎያ ታውቃላችሁ? ንፋስ ቢመጣ ይዟት የሚሄድ እኮ እንዴት አድርጋ እንደተጫወተችበት። ስለዚህ አማራ አዳምጥ። ላንተ ነው የገባውልህ ዛሬ ልነግርህ ነው የገባው። አማራ ሸር አድርጉት። ለአማራ ህዝብ ይግባ። አማራው እኔንም የምጠቅመው እኔ በደንብ አድርጌ ስነግረው ከዛ ከኦሮሞ ወንድሙ ጋር ይታረቃል፣ ከጉራጌ ወንድሙ ጋር ይታረቃል፣ ከትግሬ ወንድሙ ጋር ይታረቃል። ወደ መሬት ትወርዳላችሁ። እናንተ እኮ ባዶቻችሁን ሰማይ ላይ ቁጭ ብላችሁ እኮ ነው እኛን የምታናግሩን። አማራ እኮ ሰማይ ላይ እኮ ነው ያለው። በሱ ቤት እኮ ክንፍ አለው። ሁሉ አማራ ክንፍ አለው። እየበረረ ነው። ባዶ እጁን እየበረረ ነው። እየመራን ነው ይላል። ጉራችሁን አቁሙ። ጉራችሁን እኮ አየነው። ምንድን ነበር? አሳምነውን ጽጌ በትነከው አሳምነውን ጽጌ የነካችሁ ቀን ነው የሚቆራረጠው የሚያልፍ አሳምነው ጽጌ አልክ። ባንዴ ባህር ዳር ገብቶ ዶክተር አብይ በሁለት ሰዓት ሲቆጣጠር ሽንታሙል ምን አደረክ? ምንም። በጧቱ እያለቀስክ ነው የመጣው። አሁን እኮ የሚገርመኝ ሶሾ አክቲቪስቶችም አሁን እየወጡ የአማራ አክቲቪስቶች እኔ እናንተም ቢሆን ልመና ውስጥ ነበር የምገባው። ስለማምላክ ስለ ገብርኤል ይቅርበሉን፣ አረ በቃ ይቅርበሉን ማለት አለባችሁ። ምክንያቱም ዛቻችሁን ተው። አለቃችሁ ታልቃላችሁ። እንደገና ልጆችን እየማገድክ እኮ ነው። ልጆችን እያጣህ እኮ ነው። በራስ ጥፋት እኮ ነው። ቤተክርስቲያን እያቃጠልክ ተቃጠለብኝ ትላለህ። ራስህ እያቃጠልክ የምትሰራው ሴራ ራስህ እኮ ነው የምትሰራው። አሳምነው ጽጌ የሰራው ሴራ ተጋለጠበት። እዛው አፍነው እዛው ጨረሱት። እነ ዶክተር አብይ እንኳን አንተ ነውና ከውጭ የሚገቡትን ጽንፈኞችን ገና ሳይገቡ ይይዛሉ። ለምን እንደሆነ ታውቃለህ? ከአሜሪካን ጋር ከእስራኤል ጋር ይሰራሉ። ኢንቴል ባንዴ ነው የሚደርሳቸው። ለንገርህ አንተ ቁጭ ብለህ ትናንትና የፈሳውን ፈስ ይነግርሃል። ቃላሙን ሁሉ ይነግርሃል። እሺ በቃ ወይ ቀባ ንቁ ሳታልቁ አቡነ ንቁን ሳታልቁ አዳምጡት። አቡነ ንቁ ሳታልቁ ለእናንተ በደንብ አድርጎ ሞክሮላችሁ በደንብ አድርጎ ሰብኮላችኋል። ተማሩ እንጂ ተማሩ። አቡነ ንቁ ሳታልቁ ግቡና ተመልከቱት። ጥሩ መልእክት አስተላልፎላችኋል። አማራው
እኔ እኮ አማራ ነኝ አማራ ስለሆንኩኝ እኮ ነው አያማ አማራ 50% አማራ አለኝ 50% ትግሬ አለኝ የፈላሻ ዘር አለብኝ ብዙ አብዛኛው አማራ ፈላሻ ነው ግን እናንተ ስለማታምኑ ማለት ነው እምነግርህ እኮ ነው ስለሚያገባኝ እኮ ነው አማራዎች ወጥተን እውነቱን ስንናገር አማራ አይደላችሁም ትሉናላችሁ እውነት የሚናገር አማራ አይደለም ይባላል እንክባውተስ እስኪ አስቡ እኔ ኦሮሞ ብሆን በአሁኑ ሰዓት እውነቴን ነው የምላችሁ ኦኤምኤን የሚያህል ሚዲያ ይኖረኝ ነበር እንደው እግዚአብሔር ሲወልደኝ አማራ እና የትግሬ ተወላጅ አደረገኝ እንጂ ትግረኛ ብችል ትግረኛ ስለረሳሁት እንጂ ትግረኛ ብችል ትግሬዎች ይደግፉኝ ነበር ትግሬዎች ደግፈውኝ ሐውልት ነበር የሚሰሩልኝ በአሁኑ ሰዓት ልንገራችሁ እውነትን ይፈልጋል ትግሬ ህዝብ ኦሮሞ ህዝብ እውነትን ይፈልጋል በመሃል ግን ዱቄት ነው የተገኘው አመድ ነው የተገኘው የአማራ ህዝብ ነው ለምን እውነት የሚናገሩትን አናትናቱን ብላችሁ ትገላላችሁ ታባራላችሁ ልደቱን ማንም ስፖርት አያደርገው ልደቱን ማንም ስፖርት አያደርገው ለምንድን እውነቱን ስለሚናገር እኮ ነው ልደቱ ለ7 አመት ከወያኔ ጋር መለዜናውንም አፋፉን ሲለው ነበር ሁሉንም ግን ለአማራ የሚፈልገው ምን ታውቃላችሁ የሚዘናብደውን የሚወናብደውን የሚደበድበውን የሚገለውን ነው የሚፈልገው የሚጎርለትን ያጤ ቴዎድሮስ ነህ ያጤ ምኒልክ ነህ ዘራፍ ተወልዶ ዘራፍ ያደገው የጠላትን ቤት ያደገደገው አካኪ ዘራፍ የሚል ነው የሚፈልገው ስራ የሚሰራ አይፈልግም አማራው ስራ የሚሰራውንማ አባሮ ልክ ደመቀ መኮንን ስንት አመት ተቀመጠ ደመቀ መኮንን ስንት አመት በአማራ የአማራ ክልል ፕሬዝዳንት ነው አይደል እንዴ የአማራ ቸርማን ነው የአዴፓ ቸርማን ነው ዶክተር አብይ 2 አመት ባልሞላ ለማ መቀርሳ 2 አመት ባልሞላ በኦሮሞ ክልል ምን አይነት ለውጥ አመጡ ተመልከቱ ቲፒኤልኤፍ እነ ደብረጽዮን ምትሰድቧቸው ለተመልከቱ ኢቭን እንኳን ሌላው ሶማሌ ክልል አፋር ክልል ሐረር ክልል ሁሉም ለውጥ እያመጣ ነው አማራው ግን ለምን መሰላችሁ አማራው የሚፈልገው ዝና ነው የሚፈልገው አማራ ምን ፈልገው ዝና ነው መከበር ነው የምንፈልገው አክብሩን እናንተ ብሩን ሰሩ ወለመናውን ሰሩ ብላካታ ታያቸው ብላካታ አድርጋችሁ ይማሩ ብላካታ አድርጋችሁ ዶንት ብላክ ኖባዲ ፕሊዝ ብላካታ አድርጋችሁ እሺ ባደር ወይ እኔ በመገባበት ጊዜ አንዳንዶቻችሁ እንዴት ነው እያወራ የሚጽፈው በግሬ ታይፕ እያደረኩ ነው እሺ ምሰራው እውነቴን ነው የምላችሁ አማራው ንገሩኝ እስኪ የትኛው የአማራ የፖለቲካ ተጫዋች ነው ጥሩ ነገር ይሰራላችሁ ሲያቀታችሁ ጭራሽ ኦርቶዶክስ ተዋህዶን በዛ ትመጣላችሁ አቃታችሁ አሁን ይኸውላችሁ የሃይማኖት ሰልፍ ይመስላችኋል ለዚህ እኮ ነው የኦሮሞ ኦርቶዶክስ አልወጣም የትግሬ ኦርቶዶክስ አልወጣም የጋምቤላ ኦርቶዶክስ አልወጣም የአፋር ኦርቶዶክስ አልወጣም የወጣው የአማራ ኦርቶዶክስ ብቻ ነው ለምን የፖለቲካ እንትን እኮ ነው የፖለቲካ ሰልፍ ነው ሰላማዊ ሰልፍ አይደለም ሰልፍ ነው የፖለቲካ ሰልፍ ስለሆነ ነው የአማራ ክልል አጫውተን ይሄን ቪዲዮ አጫውትላችኋለሁ ከኢትዮ 360 እና ኢሳት የተወሰደ ቪዲዮ ነው ከዛ ደግሞ ራሳቸው በስብሰባ በባህር ዳር ላይ በስብሰባው የተደረገውን እንትን አጫውትላችኋለሁ በስብሰባ ላይ የተደረገውን አዳምጡት 4 ደቂቃ ናት ቪዲዮ ነው አዳምጡትና ትንታኔውን ሰጣችኋለሁ ምን ብያችኋለሁ ኦርቶዶክስ ተዋህዶ በአምባገነንነት የሚመራት የአማራ ህዝብ ነው የአማራ ክልል የአማራ ሃይማኖት ነው የትግሬዎችም ሃይማኖት ነው አሁን ግን ኦሮሞዎች ተገንጥለው ለራሳቸው ንጹህ እምነት መከተል ነው የሚፈልጉት ኦሮሞዎች ልንገራችሁ እኔ ስለ ኦሮሞ አንድ ነገር ልንገራችሁ በጣም ያደነቅኳቸው ኦሮሞዎች የኦሮሞ ሙስሊም አድንቃቸዋለሁ የኦሮሞ ሙስሊም እዚህ ላይ ላንጨበጭብላችሁ ፈልጋለሁ አንድ የኦሮሞ ሙስሊም ኢማም ወጥቶ ማለት ነው ፖለቲካ ላይ ኢንቮልቭ ሲያደርግ አላየው ኦሮሞዎች የኦሮሞ ኦርቶዶክስ በፖለቲካ ላይ ኢንቮልቭ ሲያደርግ አላየው ኦሮሞ ኦርቶዶክሶች የሚፈልጉት እምነታቸውን በራሳቸው ቋንቋ በራሳቸው ማንነት ማራን የትግሬም ላመሰግናችሁ ፈልጋለሁ ትግሬዎችም ፖለቲካና ሃይማኖትን አልቀላቀሉ እውነቴን ነው የምላችሁ ትግሬዎች በጣም አመሰግናቸዋለሁ በዚህ ላይ የማደንቃቸው የኦሮሞ ሙስሊም አደንቃቸዋለሁ የትግሬ ኦርቶዶክስ አደንቃቸዋለሁ በጣም ምክንያቱም ሃይማኖታችሁንና ፖለቲካችሁን ለይታችኋል think about this እኔ በጣም የሚገርመኝ ነገር እስልምና እኮ ሙስሊም እኮ
ታቃላችሁ በሸሪዓ ላው መመራት የሚፈልግ ህዝብ ነው ነገር ግን ሳውዲ አረቢያ ብትሄዱ ሌላው ሙስሊም ሀገር ብትሄዱ በሸሪዓ ላው መመራት እስልምና እንደ ፖለቲካ አድርገው የሚመሩ የኢትዮጵያ ሙስሊሞች ግን ጨዋዎች ናቸው እነ ጀዋር መሐመድ ጨዋዎች ናቸው ምንድነው ያደረጉት ሰፕሬት አድርገዋል ህገ መንግስቱን አንቀጽ 11 ያከብራሉ ያደረጉት ምንድነው እነሱ እስልምናቸው በሙስሊምናቸው የሚመጡትን ለራሳቸው በእምነታቸው የሚመጣውን ይጋፈጣሉ በፖለቲካ ሲመጡ ግን ኦርቶዶክስም ዋቄ ፈታውም ዋንጫ ፈታውም ማምኑም አላአረውን አላቃቸው ብዙ ሁሉ ተሰባስበው በፖለቲካ ሲሆን አንድ ይሆናሉ አማራ ግን ተመልከቱ አማራ ሃይማኖቱና ፖለቲካው አንድ ነው በጣም ነው የሚያሳዝነው ሲጀምሩ እኮ በስማ ቀድሰው እኮ ነው የሚጀምሩት ምን አስፈለገ ሁሉ ጊዜ እኮ እንዴ አማራ እኮ የፖለቲካ ፓርቲ ከሆናችሁ እስላሙንም ኦርቶዶክስንም ጴንጤውንም ሁሉንም እኮ መወከል አለባችሁ እናንተ ግን ሁሉ ጊዜ ፖለቲካ ስትራክቸራችሁ ራሱ ኦርቶዶክሳዊ ነው ፖለቲካ ስትራክቸራችሁ ኦርቶዶክሳዊ ነው ስለዚህ የጴንጤ አማራ ከናንተ ጋር ምንም ግንኙነት የለውም የፕሮቴስታንት አማራ ከናንተ ጋር ምንም ግንኙነት የለውም ማጣቅሙትማ የአማራ ፖለቲከኞች የምትጠቅሙት ኦርቶዶክስ ተዋህዶን ብቻ ነው ኦርቶዶክስ ተዋህዶና የአማራ ፖለቲካ ቅንኝት እንደዚህ የተቆራኘ ነው የተያያዘ ነው እንደዚህ የተያያዘ ነው ስለዚህ ለዚህ ነው በፖለቲካ ፋይዳ የሌላችሁ ሚና ማትጫወቱ ለዚህ እኮ ነው የተሸነፋችሁት ስላት አሁን ኮምፕሊትሊ ወጣችሁ ላጫውትላችሁ ይሄን ቪዲዮ አጫውትላችኋለሁ ይሄን ቪዲዮን ተመልከቱት ቪዲዮን አጫውትላችሁና ከዛ በኋላ የራሴን ትንታኔ እሰጣለሁ እሺ ይሄ ቪዲዮ በጣም ያመጣሁት እናንተ እንዳዳምጡ ነው አዳምጡ በቤተ ክርስቲያን አብሮነትን የምትሰብክ ለአንድነትና ሰላም መሰረት የጣለች የሀገር ባለውለታ ናት ብለዋል ኢትዮጵያ ቤተ ክርስቲያን ስለ ኢትዮጵያ ለምን ይገባታል የሚኖሩ ዛሬም ነገም ይገባታል ይመለከታታል ስለ ሰላማ ስለ አንድነቷ ወደ እግዚአብሔር አጥብቃ ቅድስት ቤተ ክርስቲያን ትጮሃለች ትጸልያለች እግዚአብሔር ሆይ ተመልከቱ የአማራ ባንዲራ ነው የሚታየው አማራ ህዝብ ብቻ ነው የወጣው የአማራ ባንዲራ ነው የወጣው አማራ ህዝብ ብቻ ነው የወጣው ቄሱ የሚለውን አዳምጡ ቄሱ የሚለውን እዚህ ጋር በጣም አዳምጡልኝ እሺ ስማን ለዚች ሀገር ሰላምን ስጥ ለህዝቧ ሰላምን ስጥ ፍቅርን ስትላለች ይሄ ማለት ግን ራስ ወዳድና የኢትዮጵያ ቤተ ክርስቲያን እኔ ብቻ ልኑር አትልም ብላም አታውቅም አያችሁ ራስ ወዳድ ሆና የኦርቶዶክስ ተዋህዶ ብቻዋን እኔ ብቻ ልኑር ብላ አታውቅም እያለችም ነው ብላማለች አድርጋውማለች አላማውም ወደፊትም ኦርቶዶክስ ተዋህዶ እኔ ብቻ ነኝ እኔ ጻድቅ ነኝ እኔ ንጹህ ነኝ እኔ ቅዱስ ነኝ እያላችሁ ራሳችሁን የምትቆልሉ የምትከምሩ እናንተ ናችሁ እና አሁን ፍቅር አታውቁም ፍቅር ብታውቁ ባልወጣችሁ ፍቅር ብታውቁ ሰላማዊ ሰልፍ ባልወጣችሁ ፍቅር ብታውቁ በጸለያችሁ ወለት የእግዚአብሔር መንፈስ በእናንተ ጋር ቢሆን እንደዚህ ሰላማዊ ሰልፍ ወጣችሁ ወከባ ባልፈጠራችሁ ፍቅር ቢሆን ልንገራችሁ ፍቅር ቢሆን እንዳለ ሌላው የኦርቶዶክስ ተዋህዶ ቤተክርስቲያን ከእናንተ ጋር በወጣ የኦሮሞ ኦርቶዶክስ በወጣ የትግራይ ኦርቶዶክስ በወጣ አዳምጡ ከመጀመሪያው ታሪክ ጀምሮ ሁሉም በየእምነቱ ሃይማኖትን በአንድ አካባቢና ብሔር መወሰን አይቻልም ያሉት ብፁዕነታቸው ቤተክርስቲያኗ ለሀገር ግንባታና አንድነት መልካም አስተምህሮትን የሰጠች በመሆኑ ሁሉም ኢትዮጵያዊ እዚህ ጋር መስቀሉን ተሸክመው ይዘው የወጡትኝ ሙስሊሞች ናቸው ብለው ግን እነዚህ ሙስሊሞች አይደሉም አማራ ኦርቶዶክሶች ሙስሊምና ልብስ ለብሰው ለማስመሰል ነው የወጡት እንጂ ሙስሊሞች they will never ሙስሊሞች መስቀል ተሸክመው they never ነው ብላችሁ they will never ይወጣሉ ቢታረዱ ይሻላቸዋል ሙስሊም መስቀል ተሸክሞ አይወጣም ሙስሊሞች የፈለገ ገንዘብ ብትከፍላቸው መስቀል ተሸክመው ላይ አይወጣም ፈንዳሜንታል the biggest መሰረታዊ እምነታቸው ሙስሊሞች በመስቀል አያምኑ መሰረታዊ ክርስቲያኖች ደግሞ የምናምነው መስቀል ማለት ክርስቶስ የሞተበት የተሰቀለበት ነው እነሱ ክርስቶስ አልተሰቀለም ክርስቶስ ነብይ ነው ብለው የሚያምኑ እግዚአብሔር አይወልድም አይዋለድም ብለው የሚያምኑትን እምነት መስቀል ይዘው ከወጡ እነዚህ አግን ጋራንቲ እስላሞች አይደሉም እኔ እስልምናን በደንብ አውቀዋለሁ በደንብ አቃቸዋለሁ they will never come out like that ቢደግፉ ምናልባት ገንዘብ ሊሰጡ ይችላሉ ሞስክ ቤተክርስቲያን ስትመሰረት ገንዘብ ሊሰጡ ይችላሉ ግን they will never come out የኢትዮጵያ ሙስሊም እኔ የማውቀው እስላም ለሚያምነው የሚቆም ለሚያምነው የሚሞት ነው እስልምና ለሚያምነው there is no way መስቀል ተሸክሞ አይወጣልህም ሌባ ነው
ሌባ አትሁኑ አትዋሹ ይሄን የምታደርጉት የአማራ ፖለቲከኞች እናንተ ኦርቶዶክስ ተዋህዶ ፖለቲካ ስለሆነ አማራዎች ህዝብና ህዝብን ለማጣላት ለምን ነው የተደረገው ልንገራችሁ በደንብ አርጋ እነግራለሁ ይሄ የተደረገበት ምክንያት በኦሮሞ ያለው ሙስሊም ከአማራ ያለው ሙስሊም ጋር እንዲጣላ ነው በኦሮሞ ያለው ኦርቶዶክስ ከአማራ ካለው ኦርቶዶክስ ጋር እንዲጣላ ነው አያችሁ ይሄ ሴራ የሚሰራው ይሄ ሴራ በሌላው ያለው ሙስሊም እስልምና እርስ በርሱን ለማፋጀት ነው እስልምና ተናደው ማለት ነው ሙስሊሞች በአማራ ክልል ያሉትን ሙስሊሞችን መስቀል ይዛችሁ ወጣችሁ ብሎ ሱኒና ምንድነው ለየተለያየ እስልምና ያላቸው ለማጣላት ነው ሌላ ነገር አይደለም አውቀው በእስልምና ራሱ ምክንያቱም ሊጣሉ እስላሞች ሊጣሉ አልጣላሏቸው እስልምና ከሁለት ሊከፈል አልቻለም ያደረጉ ያሉት እኔ እስልምናን አመኛ አይደለም እስላም አይደለም አላምንም በእስልምና ነገር ግን የማያምኑትን የማያደርጉትን ወጥቻ አልናገርም እስላሞች ሙስሊም አንድ ሙስሊም በዚህ ምድር ምንም የማያውቅ ቁርአንን አንብቦ የማያውቅ ሙስሊም መስቀል ይዞላ አይወጣም መስቀል حرام ነው በእነሱ መስቀል حرام ነው ይዞ አይወጣም እናንተ ግን ኢማሞች ይሄን ያልሰራ ማን ነው እየሰራ ያለው ማን ነው ከዚህ በኋላ ያለው ሀገር ሊያልቅ ነው አያችሁ ሙስሊሞች አልነሳሉ ሙስሊሞች ቤተክርስቲያን አቃጠላችሁ አላ ዝም አልተነሱ ሙስሊሞች ቴሮሪስት እንትን ገቡ አላችሁ ደግሞ this week ደግሞ የሚገርመው ነገር ወደ 8 የሚሆኑ ከውጭ የተያዙ ኢትዮጵያ ውስጥ ገብተው ሊያፈነዱ የተያዙ ተብለው እስልምናን አውቆ ለማገናኘት እኮ ነው ለማገናኘት የሚደረገው ሴራ ንቃ ወንድ ህዝብ ንቃ there is no way እኔ የማውቀው እስልምና እኔ የማውቀው ሙስሊም መስቀል ይዞ አይወጣም ጨረቃና መስቀል ባንድ ባነር ሰርቶ አይወጣም ይሄ ከሆነ እውነትም የኢትዮጵያ እስልምና የተለየ እስልምና ነው መሐመድ ያስተማረው እምነት አይደለም ይሄ ንገረኛ አይደለም አያምኑም እነሱ ሙስሊሞች ላመኑት እምነት አንገታቸውን የሚሰጡ ናቸው እንደ ኦርቶዶክስ ተዋህዶ ቂጡን የሚሰጥ አይደለም እናንተ እኮ ሃይማኖታችሁን እኮ በብር የምትለውጡ ናቸው ሳውዲ አረቢያ ሄዳችሁ እኮ ስማችሁን ለውጣችሁ የምትኖሩ እኮ ናችሁ የትኛው ሙስሊም ነው በክርስቲያን ሀገር ስሙን ለውጦ የሚኖረው የትኛው ሙስሊም እናንተ እኮ ለብር ሃይማኖታችሁን የምትሸጡ ክራችሁን የምትበጥሱ አይደላችሁ አያችሁ የኦርቶዶክስ ተዋህዶ እምነት ንገሩኛ በጅዳ ስትገቡ በሳውዲ አረቢያ ስትገቡ የእስልምና ስም እየወሰዳችሁ ገንዘብ ለመስራት እምነታችሁን ሃይማኖታችሁን የምትሸጡ ናችሁ እናንተ እዚህ ላይ የሙስሊም ወንድሞቻችን ተነሱና እኔ እንዳልኳችሁ ሙስሊም አይደለም ከሙስሊም እምነት ጋር አልገናኝም ተቃራኒ ሰማይና ምድር ነኝ ነገር ግን ሪስፔክት አደርጋቸዋለሁ አከብራቸዋለሁ የማከብራቸው ስለሚያከብሩኝ ነው ዲቤት እናደርጋለን ብዙ ንግግር አድርገናል አንድ ቀን ተነስተው እንገላለን ያለኝ ሙስሊም የለም አንገትን እናርዳለን ያለ ሙስሊም የለም እበላሃለሁ ያለኝ ኦርቶዶክስ አሉ ልንገራችሁ አሁን የሀገራችን የሚደረገው 1400 አመት ሙስሊሞች ከኛ ጋር ሲኖሩ ወደ 1400 አመት ከኛ ጋር ሲኖሩ አንድ ቀን ጦር አንስተው ብናያውቁ ጎንደር ከተማ በየቦታው ሞስክ አለ አንድ ቀን ተነስተው አማራን ሲገሉ የአማራን ኦርቶዶክስ ሲገሉ አይቻላቅ አንድ ቀን ቤተክርስቲያን ሲያቃጠሉ አይቻላቅ አንድ ቀን እኔ አይቻላቅ ልንገራችሁ አንድ ሰው ተነስቶ እስላም ነኝ ብሎ ቤተክርስቲያን ካቃጠለ እስላም ነው ማለት አይደለም ለምን እስልምና እኮ ተመልከቱ ኢትዮጵያ እኮ የተከበበችው በሙስሊም እኮ ነው ኢትዮጵያ ውስጥ እኮ 33% ሙስሊም እምነት ተከታዮች እኮ አሉ 33 ሚሊዮን የእስልምና ተከታዮች አሉ ሊያጠፉን ነው ቢፈልጉ ድሮ ነበር የሚያጠፉን ድሮ ነበር ኢጂፕት ትረዳቸው ነበር ሳውዲ አረቢያ ትረዳቸው ነበር እስልምና ኢትዮጵያን ሊያጠፋ አይፈልግም እስላሞች ኢትዮጵያን ያከብራሉ ይወዳሉ ያ ማስለም ይፈልጋሉ በጎራዴ ግን ሊያሰልሙ አይፈልጉም ሙሉ ኢትዮጵያ የእስልምና ሃይማኖት ቢሆን ደስ ይላቸዋል ሁሉም እኔም ደስ ይለኛል ጴንጤ ፕሮቴስታንት ቢሆን ሙሉ ኢትዮጵያ ክርስቲያን ለማድረግ ፕሮቴስታንት ለማድረግ እጥራለሁ በጦርነት አይደለም በመግደል አይደለም እናንተ ግን ሴራችሁ የምትሰሩ ስራ ተመልከቱ ይሄን የሚመስል መስቀል ይሄን ግብዳ መስቀል ሙስሊሞች ደግፈው ወጡ ብላችሁ የተናገራችሁ ትክክል አይደለም ውሸት ነው አዳምጡ ይሄ የአማራ እምነት ነው የአማራ ሰላማዊ ሰልፍ ነው የአማራ የፖለቲካ ሰላማዊ ሰልፍ ነው የኦርቶዶክስ ተዋህዶ ሰላማዊ ሰልፍ አይደለም በትግራይ ኦርቶዶክስ ተዋህዶ እንዳኳችሁ የትግራይ ኦርቶዶክስ ተዋህዶ 96% በትግራይ የሚገኘው ኦርቶዶክስ ነው ኤርትራ ኦርቶዶክስ ነው አልወጡም ሰላማዊ ሰልፍ የሃይማኖት ሰልፍ ቢሆን
የሃይማኖት ሰልፍ ኢቭን አሜሪካ ውስጥ አውሮፓ ውስጥ የሚወጡት አማራው ብቻ ነው የወጣው። አዳምጡልኝ፣ እዚህ ጋር የፖለቲካ ፓርቲ ነው። አትሞኙ። ጽድቅ የሆኑ ጥሩ የሆኑ ኦርቶዶክስ ተዋህዶዎች አማራዎች ሰላማዊ ሰልፍ አይወጡም፣ አይደግፉም። ያውቃሉ ለእምነታቸው የሚቆሙ እውነት ኦርቶዶክስ ተዋህዶን የሚወዱ አማራዎች ሰልፉ ላይ አልወጡም። ሀገራቸውን የሚወዱ ሃይማኖታቸውን የሚወዱ አማራዎች ብዙ አሉ፣ አልወጡም። አማራ እኮ በጣም ብዙ ህዝብ እኮ ነው፣ በጣም ብዙ ህዝብ እኮ ነው የሚወጣው። ሞኙ የሃይማኖት እንቅስቃሴ ነው ብለው እየሸወዱ ካድሬዎች ናቸው። አዳምጡልኝ፣ ካድሬ መሆኑን አዳምጡልኝ። ሊቆረቆርላት ይገባል ነው ያሉት። ኦርቶዶክስ ተዋህዶ ያማራ እየተካሄደ ያለው የተቃውሞ ሰላም ኤርሚያስ ለገሰ በጣም በዚህ ላይ በተናገረው ተስማምቻለሁ። አዳምጡ። ኤርሚያስ ለገሰ የሚጠይቀውን ጥያቄና ቄሱ የሚመልሰውን ጥያቄ ኤርሚያስ ለገሰ በኢትዮ 360 ትናንትና ነው የተናገረው። አዳምጡ። ተናዷልኝ። የተናደደበት ምክንያቱም እሱ ኢትዮ 360 ኦርቶዶክስን ደግፈው ወጥተዋል። ኦርቶዶክስ ተዋህዶን ደግፈው ነው የወጡትና ኦርቶዶክስ ተዋህዶ ሰላማዊ ሰልፍ እንዲወጣ ሲፈልጉ ነበርና ተናዷል። እንዴት እንደተናደደ አዳምጡ። ሰልፎች ለምን በአብዛኛው 90% እና ከዛ በላይ በአማራ ክልልና በውጭ ሀገር የታጠሩ ሆኑ? ይሄ መልስ ያስፈልገዋል። ከ90% በላይ እያየናቸው ያሉት ሰላማዊ ሰልፎች፣ ተቃውሞ ሰላማዊ ሰልፎች በአማራ ክልል ነው እየተካሄዱ ያሉት። በውጭ ሀገር ነው እየተካሄዱ ያሉት፣ በሰሜን አሜሪካ፣ በአውሮፓ በመሳሰሉት ሀገሮች። ለምንድን ነው? ያንደኛው ጥያቄ ነው። ያማራ ስለሆነች አማራው እየጮኸ የሚለው የባህንን ሰምቻለሁ። ጥያቄው የጠየቀው ኤርሚያስ ነው። ለመጀመሪያ ጊዜ ኦርቶዶክስ ተዋህዶ የአማራ ናት ያልኩት ብየዋለሁ። እኔም አሁንም እለዋለሁ ኦርቶዶክስ ተዋህዶ የአማራ ነው። አሁን ይሄ ቄስ የሚመልሰው መልስ ተመልከቱ። ትናንትና እኔ ተናግሬ ነበር፣ አስቀድሜ ላስት ዊክ ተናግሬ ነበር፣ ላሽር ተናግሬ ነበር። አማራ ኦርቶዶክስና አማራ አንድ ነው። አረንጓዴ ቢጫ ቀዩ የሚኒሊክ አጼ ቴዎድሮስ አጼ ዮሐንስ አጼ ምናምኖች እንዳሉ ኦርቶዶክስ ተዋህዶ ነበሩ። የኦርቶዶክስ ተዋህዶ የፖለቲካ ፓርቲ ነው ብያቸዋለሁ። ቄሱ የሚለውን አዳምጡ። ቄሱ የሚለውን ደግሞ አዳምጡ። ማነው ኦርቶዶክስ ተዋህዶን ያማራ ያደረጋል? አዳምጡልኝ። ያማራ ብቻ አይደለችም ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ የኦሮሞውን፣ የትግራይን፣ የከምባታውን፣ የሃዲያውን፣ የጉራጌውን ወዘተርፈ በመላ ኢትዮጵያ የኢትዮጵያውያን ሁሉ ነች። ይሄንን ሁሉም ማወቅ አለበት። ኦኬ፣ የሁሉ ከሆነ የታሉ? ሀዲያው ተነሳ። ሀዲያው ለምን ሰላማዊ ሰልፍ አልወጣም? ትግሬው ለምን ሰላማዊ ሰልፍ አልወጣም? ኦሮሞ ለምን ሰላማዊ ሰልፍ አልወጣም? ንገረኛ። ምክንያቱም ይሄ የፖለቲካ ፓርቲ ነው። ኦርቶዶክስ ተዋህዶ ከድሮም ጀምሮ ጨቋኝ፣ ገዳይ፣ አፈናቃይ ስለሆነች የአማራ ዘመን አለቀ። የአማራ ዘመን አለፈ። የአማራና ኦርቶዶክስ በአምባገነንነት የሚገዛበት አልቋለኝ። አሁን አማራው እንድትነቃ ነው። አማራው ኦርቶዶክስ ተዋህዶ ሃይማኖትን ብለ የገባው ትክክል አይደለም፣ ፖለቲካ ነው። ያማራ ቢሆን ኤርሚያስ ለገሰ ምን አለ? አማራው ለምን ያልተነሳው? ኦሮሞ ለምን ያልተነሳው? እኔ አይደለም ያልኩት። ኢትዮ 360 እኮ ለአማራና ለኦርቶዶክስ ተዋህዶ ብቻ የቆመ ጽንፈኛ ፔጅ እኮ ነው። ሚዲያ አይደሉም። እነሱም እንደኛ በዩቲዩብ ነው የሚያስተላልፉት፣ በፌስቡክ ነው የሚያስተላልፉት። እነሱም ገና ጎፈንድሚ እያደረጉ ብር እያሰበሰቡ መቼ ሳተላይት እንደሚገዙ አልገባኝም። ሳተላይት ወደ ሰማይ ልትለቁ ነው የምትሰበስቡት ወይስ በሳተላይት ለማስተላለፍ ነው የምትሰበስቡት? ብር የራሳችሁን ሳተላይት ልትልኩ ከሆነ ንገሩን። ምንድነው ያለው ኤርሚያስ ለገሰ? ምንድነው ያለው? እኔ ኤግዛክትሊ ስናገረው የነበረው ስብሰባው 90% እየተደረገ ያለው በአማራ ክልል ነው። የአማራ ክልል ብቻ ነው እየወጣ ያለው። አዳምጧ። ቄሱ ምን አለ? እንደዚህ የሚባለው ዛቻ ሰምቻለሁ። ነገር ግን ኦርቶዶክስ ተዋህዶ ማናት የአማራ ብቻ ያደረገው? አንተ እኮ አማራ እኮ ነህ። አካባቢ ከዚህ ማነው ኦሮሞ? ንገረኝ። ከዚህ ውስጥ ከተሰለፉት ማነው ኦሮሞ? እዚህ ውስጥ አንድ ኦሮሞ አታገኙም። እዚህ የተሰለፈው ሲኖዶሱን ብትመለከቱት አንድ ኦሮሞ አታገኙም። ወይ አማራ ወይ ትግሬ ነው የምታገኙት። ትግሬው እንዲያውም በቀሌ ገብቶ ለራሳቸው የቤተ መንግስት ሲኖዶስ እየመሰረቱ ነው። ትግሬዎች ለራሳቸው ሲኖዶስ እየመሰረቱ ማንም አይናገርም ስለዛ። ትግሬዎች ለራሳቸው ሲኖዶሶች እየመሰረቱ በቅርብ ጊዜ ተገንጥለው ኮምፕሊትሊ ይወጣሉ። እኔ እኮ የምነግራችሁ አማራው የምትጎዳው አንተ ነህ። ዝሮ የምትጎዳው አንተ ነህ። ብር ሳይኖርህ እኮ ሻፒንግ እየሄድክ እኮ ነው። ብር ሳይኖርህ ዕቃ ልትገዛ እየሄድክ እኮ ነው። ብር አለኝ ብለህ
የአጼዎች ብር አለኝ የኦርቶዶክስ ተዋህዶ ብር አለኝ ስትገዛ ካርድ ዲክላይን ያደርጋለኝ። አማራው በፖለቲካ ፓርቲ ስትሄድ ዲክላይን አደረክ። አሁን ደግሞ ሃይማኖት ስትመጣ ዲክላይን አደረክ። የቀረብከው አንተ ነህ። ኢንሰፊሽንት ፈንድ ነው ያለ። ፈንድ ኢንሰፊሽንት ነው። አዳምጡ። ኤርሚያስ የሚለውን አዳምጡ። የእምነቱ ተከታይ አይደለም የእምነቷ ተከታይ እምነቷን የማይከተሉ ሁሉ የሙስሊሙ የፕሮቴስታንቱም እምነት የሌላቸውም የነሱም ነች። አዳመጣችሁ? ኦርቶዶክስ ተዋህዶ የኦርቶዶክሶች ብቻ ሳይሆን የሙስሊሙም ነው የጴንጤውም ነው። እምነት የሌላቸውም የነሱ ነው። እንዴት ነው እንደዛ የሚሆነው? አይደለም፣ አልፈልግም። አይደለም፣ የኔ አይደለም። እኔ ፕሮቴስታንት ነኝ። ኦርቶዶክስ ተዋህዶ የኔ አይደለም። በግድ እኮ እንግዛችሁ እያላችሁ እኮ ነው። አዳምጡት እንደገና። ይህ እንግዲህ በባህር ዳር ሰልፍ ላይ ያለው ነገር ነው። እየቀለድኩኝ አይደለም። ራሱ የሚለው ነው ሳልቆራረጥ ያቀረብኩት። እንደዚህ ነው የሚያስቡት። የሙስሊሙም ነው አይደለም። እስልምናው የራሱ ነው። ቅዱስ ቁርአንን የሚያምነው ሙስሊሙም ነው። የእምነት የሌላቸውም የነሱ ነው። እንዴት ነው እንደዛ የሚሆነው? እኔ ነው የሚመጣው። እንደዚህ ጠለፋችሁኝ እንዴ? የእምነቱ ተከታይ አይደለም የእምነቷ ተከታይ እምነቷን የማይከተሉ ሁሉ የሙስሊሙ የፕሮቴስታንቱም እምነት የሌላቸውም የነሱም ነች። ሁለተኛ ሰላማዊ ሰልፎቹ በአብዛኛው በአማራ ክልል አንዴ አዳምጡ። መልሰዋለሁ። ጠለፉኝ እንዴ? በዛባቸው 700 ሰው በዛባቸው ልጠልፉኝ ነው? ቆይ አዳምጡት። መታጠባቸው እንደተጠበቀ ሆኖ ፕሮቴስታንቱም እምነት የሌላቸውም የነሱም ነች። ሁለተኛ አዳምጡ። አይደለም የእምነቱ ተከታይ አይደለም የእምነቷ ተከታይ እምነቷን የማይከተሉ ሁሉ የሙስሊሙ አረ ሙስሊሞች አንፈልግም በሉ። አረ ሙስሊሞች የኛ አይደለም በሉ። አረ ባካችሁን ሙስሊሞች አሁን እዚህ ውስጥ ካላችሁ ባካችሁን ሁለት ቁጥርን ስጡኝ። ሁለት ቁጥርን ጻፉልኝ። ሙስሊሞች ኦርቶዶክስ ተዋህዶ የናንተ ነው። ኦርቶዶክስ ተዋህዶ ይወክላችኋል። በኦርቶዶክስ ተዋህዶ ዶግማ ቀኖና ቴዎሎጂ ዶክትሪን ታምናላችሁ። የናንተ ነው እየተባለ ነው። ሁለት ቁጥርን ጻፉልኝ። ሙስሊሞች እንዳላችሁ ሁለት ቁጥርን ጻፉልኝ። ሁለት ቁጥርን ጻፉልኝ። ካለበለዛ ኦርቶዶክስ ተዋህዶ የናንተ ነው። ሁለት ቁጥርን ጻፉልኝ። ምክንያቱም እንዴ በግድ እኮ ነው። ቆይ የሚቀጥለው የፕሮቴስታንቱም እምነት የሌላቸውም የነሱም ነች። አይደለም፣ አንፈልግም። እኔ ፕሮቴስታንት ነኝ። ፕሮቴስታንትን ወክዬ ነው የምመጣው። አይደለም፣ ኦርቶዶክስ ተዋህዶ አንፈልገውም። ድራሹ ይጥፋ፣ አልፈልገውም። አይወክለኝም፣ አልወደውም፣ አይመቸኝም። ዶግማው አይመቸኝም፣ ቀኖናው አይመቸኝም፣ ቁሳቁሳቸው አይመቸኝም፣ ጭሳቸው አይከኝ። ሺሻ ቤት ነው ለኔ ኦርቶዶክስ ተዋህዶ ቤተክርስቲያን ሺሻ ቤት ነው። እንደዛ ነው የማይሆነው። ይቅርታ አድርጉልኝ። መብታችሁ ነው ማምለክ፣ መብታችሁ ነው እንደፈለጋችሁ ማድረግ። እኔን አይወክለኝም። እኔ ፕሮቴስታንት እምነት ተከታይ ነኝ። አልፈልገውም። እንደዚህ ማለት እኮ ነው። እኔ የሁላችሁ ሚስት ባል ነኝ ማለት እኮ ነኝ። እኔ የሁላችሁ ሚስት ባል ነኝ ማለት እችላለሁ? በግድ የራሴ ቤት አለኝ፣ የራሴ ትዳር አለኝ፣ የራሴ ሚስት አለችኝ። እኔ በእናንተ ሚስት አያገባኝም፣ በእናንተ ቤት አያገባኝም። እነሱ ግን የእናንተ ቤት እኛ ነን፣ እኛ የእናንተ ቤት ራስ ነን እያሉ ነው። ባህር ዳር ላይ የተደረገው ነው። አሁን ባህር ዳር ላይ ሰላማዊ ሰልፍ ወጣው ምን እያሉ ነው? አዳምጡ። ኧረ እኔ አትደቡኝ። አይወክለኝም ካላችሁ ሁለት ቁጥርን ጻፉልኝ። ሁለተኛ ሰላማዊ ሰልፎቹ በአብዛኛው በአማራ ክልል መታጠራቸው እንደተጠበቀ ሆኖ ቤተክርስቲያኗ ላይ ወይም የኦርቶዶክስ ቤተክርስቲያን ላይ የደረሰው የህልውና አደጋን የአማራ ህዝብ ብቻ ነው የሚያገባው? አዎ የአማራ ህዝብ ብቻ ነው የሚያገባው። የአማራ ህዝብ ብቻ ነው የሚያገባው። ይቅርታ እኔ ነው ማየት የምትፈልጉት መሰለኝ። ኔትወርኩ እያስቸገረ ነው። ምንም ችግር የለም። ኔትወርኩ እያስቸገረ ነው። ፔሽን ሁኑ። ሌላ ቪዲዮዎችም ስላሉኝ ፔሽን ሁኑ። ኔትወርኩ እያስቸገረ ነው። አይ ቲንክ በዩቲዩብ ልግባ መሰለኝ። ዩቲዩብ ላይ ኔትወርኩ አያስቸግርም። በዩቲዩብ ልግባ። ዩቲዩብ አካውንት ያላችሁ ሰዎች በዩቲዩብ አሁን ልገባ ነው። በጣም እያስቸገረ ስለሆነ ኔትወርኩ እስኪ ልሞክረው። ምክንያቱም ብዙ መረጃ ይዤ ነው የመጣሁትና ዩቲዩብ ላይ ላይቭ ልግባ። በዛ ላይቭ እገባለሁ። ስፔድ ኢዮዳብ የሚለውን ጨቁኑና እዛ ጋር ታገኙኛላችሁ። ምክንያቱም አይ ዶንት ኖ ፌስቡክ አንዳንድ ጊዜ ያስቸግራል።
እዚህ ጋር ግቡና ታገኙኛላችሁ። እዚህ ጋር ግቡና ታገኙኛላችሁ። ስፔድ የሚለው ላይ ግቡ። እዚህ ጋር ስፔድ ይወዳብ የሚለው ላይ ግቡና እያስቸገረ ኔትወርክ እያስቸገረ ነው። ይኸውላችሁ እንደዚህ እውነት ሲቀርብ በጣም ያስቸግራል። እውነት ሲቀርብ ገና እኔን ይጠልፉኛል እንዴ! ገና እኔን ይጠልፉኛል። ዩቲዩብ ቶሎ በሉ ወደዛ ግቡ። ምክንያቱም ሐሳቤ መጨረስ አልችልም። በጣም ነው የሚገርመው። አያችሁ ቪዲዮዎችን ይዤ መጥቻለሁና በጣም ይገርማል። አሁን በዩቲዩብ እየገባው ነው። በዩቲዩብ አካውንት ግቡ። እዛ ላይ ነው የምታገኙኝ። ምክንያቱም ይሄኛው አስቸገረ። እውነት ኔትወርኩ ያስቸግራል። ብዙ ቪዲዮዎች ይዤላችሁ የመጣቻለሁ። እነሱ መጫወት ስለምፈልግ አብረን እንድንነጋገር ማለት ነው። አብረን እንድንነጋገር እንድታዩት ከፈለጋችሁ ምንድነው በዩቲዩብ ላይ ገብቻለሁ። ዩቲዩብ ላይ ታገኙኛላችሁ። በዛ ሰዎችም እየገቡ ስለሆነ በዛ ይሻላልኝ በደንብ ስለሚታይ የዛ ጋር ግቡ። ቶሎ በሉ ወደዛ ግቡ። በዚህ መቀጠል አልችልም። በዚህ ያስቸገረ ስለሆነ ምን ላድርግ እንግዲህ። አንዴ ሸር ላድርግላችሁ። እንትን ሸር አደርግላችኋለሁ። ዩቲዩብ አካውንቱን ሸር አደርግላችኋለሁ። እዛ ጋር ትገባላችሁ። አይዟችሁ፣ ሰብስክራይብ አታድርጉ። ገብታችሁ ትምህርቱን ተምራችሁ ትወጣላችሁ። ሌላ ነገር ምንም አልፈልግም። ሰብስክራይብ ማድረግ ከፈለጋችሁ ታደርጋላችሁ። ግን ማንም አያስገድዳችሁም። እኛ እናስገድድም እና እንዳልኳችሁ ሰልፉ እየተካሄደ ያለው የአማራ ክልል ሰልፍ ስለሆነ የአማራ ክልል ሰልፍ ነው። ለዚህ እኮ ነው የፖለቲካ ፓርቲ ስለሆነ ነው። የፖለቲካ ፓርቲ ስለሆነ ሌላው ትግሬው አይመለከተኝም ማለት ይቅርታ። ኦኬ፣ በዚህ በዩቲዩብ እየገባችሁ ነው። አመሰግናለሁ። በዩቲዩብ ነው በደንብ በዚህ ይሰማል አይደል? thank you very much። በደንብ ሼር አድርጉትኝ ቶሎ። ምክንያቱም ይሄኛው በጣም እያስቸገረ ነው፣ እየተቆራረጠ ስለሆነ ነውና ሼር አድርጉት። በጣም ነው የሚገርመው። አያችሁ እኔ አላማዬ እውነትን ለማቀርብ ነው። አላማዬ ሰላም እንዲመጣ ነው። አገራችን ሰላም እንዲመጣ ምንድነው የሃይማኖቱ ፓርቲ መውጣት አለበት ወይ ራሱን በግልጽ ይውጣና የሃይማኖት ፓርቲ ነኝ ብሎ ይውጣ። ቆይ ሼር አደርግላችኋለሁ ቪዲዮን ፌስቡክ አንዴ ሼር ላድርግላችሁ ብዙ ሰው እንዲገባና እንዲመለከተው። ኦኬ አንዴ ይቅርታ። በጣም አይ ኖ ፔሽን እንደምትሆኑ እርግጠኛ ነኝ። በጣም ፔሽን እንደምትሆኑ እኔን የምትከተሉ ሰዎች ፔሽን እንደምትሆኑ። ምክንያቱም እንደዚህ እውነት ይዤ በሚመጣበት ጊዜ ብዙ ጊዜ ለመጥለፍ ይሞክራሉ። አውቀው የተለያዩ ሰዎች ይልካሉና ዩቲዩብ ደስ የሚለኝ እንትና አያደርጉም። ዩቲዩብ እንደፈለግ ብናወራ እንደፈለግ ብንጫወት እንትና አይደለም። ሌላ ነገር አታስቡ። ካሰባችሁም ደግሞ ምንም ችግር የለም። ኦኬ ሼር አድርጌዋለሁ ፔጅ ላይ ታገኙታላችሁ። አንዴ እዚህ ጋር ለላከው ይቅርታ። በጣም ይቅርታ። ቪዲዮን በጣም ይጀላችሁ የመጣሁትን ቪዲዮ ሌሊቱን ሙሉ አልተኛውም። ቪዲዮዎችን ሰብስቤ ነው ይጀላችሁ የመጣው። በፌስቡክም ተመልከቱት፣ ምንም ችግር የለም። በሁለቱም ከሰራልኝ በሁለቱም ለማድረግ ሞክራለሁ። አላማው ምንድነው? ጨዋታው ምንድነው? ንግግሩ ምንድነው? እየተደረገ ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አማራ ጠልፏታል፣ አማራ ነው የሚገዛት፣ አማራ ነው የሚቆጣጠራት፣ አማራው እየተጠቀመበት የሚገኘው ህዝብና ህዝብን ለማባጀት ህዝብና ህዝብን ለማባላት አውቀው በፖለቲካ ስላቃታቸው በዚህኛው እየሞከሩ ይገኛሉ። የሃይማኖት ቀውስ ከተጀመረ ደግሞ ታውቃላችሁ እንኳን በእኛ ሀገር ነውና በሌሎች ሀገር እንኳን ሌላ ይሄ መጽሐፍ ቅዱስ 40 ጊዜ ተጠቅሰናል የምትሉት ነገር ሶሪያ ከ1000 በላይ ተጠቅሳለች። የት ነው የገባችው? በመጠቀስ አይደለም። እስራኤል ሙሉ በሙሉ ስለ እስራኤል ነው የተጻፈው። ኢጂፕት ሙሉ ለሙሉ ስለ ኢጂፕት ነው የተጻፈው። የት ገብታለች? ይሄ ምንድነው አይነት ነገር? ይሄ የጫል ጨዋታ አትሞኙ። በጫል ጨዋታ ሲያታሏችሁ አትሞኙ። እናንተ እውነቴን ነው የምላችሁ፣ ሲያታሏችሁ አትሞኙ። አሁንም ሸር እያደረኩት ነው። ሸር አድርጉትኝ። ኦኬ በእንትን ታገኙታላችሁ። ቆይ እዚህ ጋር ይቅርታ እየገባችሁ ነው። አመሰግናለሁ ስለገባችሁ። በዚህ ቀጥላለሁ። በዩቲዩብ እየገባችሁ ነው ተመልካቾቻችን። ወደ ዩቲዩብ ብትመጡ ጥሩ ነው። እዚህ ጋር ፍሪዝ እያደረገ ስለሆነ ሐሳቤን መጨረስ ፈልጋለሁ። ሐሳቡ ምንድነው? ኢትዮጵያ ውስጥ እየተደረገ ያለው ነገር ጨዋታው የአማራ ክልል በፖለቲካ ላይ ሚና ስለሌለው ደመቀ መኮንን ዝም ብሎ አሻንጉሊት ስለሆነ፣ ደጉ አንዳርጋቸው አሻንጉሊት ስለሆኑ፣ አዴፓ አሻንጉሊት ስለሆነ፣ አዴፓ ተላላኪ አማራን የሚያስበላ እሱ ነው። ከኦሮሞ ወንድሞቻችን ጋር ከትግሬ ወንድሞቻችን ጋር ከሙስሊም ወንድሞቻችን ጋር አውቀው ሊያባሉና ሊያፋጁ
የተነሱትን ሲስተም ያርቁን ማፍረስ አለብን ያንን የምናፈርሰው አሳይቻችኋለሁ በትክክለኛው ገብቻ አሳይቻችኋለሁ ሰምታችሁታለኝ ቄሱ ምንድነው ያለው ቄሱ አማራ ኦርቶዶክስ ተዋህዶ የሙስሊሞችም ነው ኦርቶዶክስ ተዋህዶ የጴንጤዎች ነው ኦርቶዶክስ ተዋህዶ ሀገር ናት ኦርቶዶክስ ተዋህዶ ሀገር አይደለችም ኦርቶዶክስ ተዋህዶ የአማራና የትግሬ ሃይማኖት ነው ጥቂት ኦሮሞዎች ይከተላሉ actually 24% ኦሮሞዎች ይከተላሉ ሌሎችም ይከተላሉ ኦሮሞ ኦርቶዶክስ ተዋህዶን ሲከተል እንደ ሀገር ናት ብሎ አይደለም የሚከተለው ኦሮሞ ኦርቶዶክስ ተዋህዶን ሲከተል እንደ ሀገር ናት ይያል አይደለም እየተከተለ ያለ እንደ እምነት ናት ብሎ ነው የሚከተለው እንደ ሃይማኖት ብሎ ነው የሚከተለው ነገር ግን አማራዎች ኦርቶዶክስ ተዋህዶ የነሱ የፖለቲካ መመሪያቸው ነው ሸሪዓ ነው በሳውዲ አረቢያ እንደሚደረገው አማራውም የኦርቶዶክስን ተዋህዶ እምነት ነው እንደ ሸሪዓ ወይም ደግሞ እንደ ኦርቶዶክስ ተዋህዶ መመሪያ ማድረግ የሚፈልገው ያነ ደግሞ ወራሪነት ነው ሰፋሪነት ነው ምን አገኛችሁ ኦሮሞዎች በኦርቶዶክስ ተዋህዶ ምን አገኛችሁ ተወረራችሁ አጼ ምኒልክ ወረራችሁ አጼ ቴዎድሮስ ወረራችሁ ልጅ ኢያሱ ወረራችሁ ማን ያወረራችሁ አለ ምን ተከማችሁ እውነቴን እኮ ነው የምላችሁ ምን ተከማችሁ ታሪካችሁ እንዳይጻፍ ተደረጋላችሁ ምን ተከማችሁ ፕሮቴስታንት መጥቶ ምንድነው ነፃ ነው ያወጣችሁ እስልምና መጥቶ ማንነት ነው የሰጣችሁ እኔ ነግራችኋለሁ እስልምና አጥሊስ መጥቶ እኮ አልወረራችሁ ምንድነው ያደረ አበለጸጋችሁ አረበኛ እንድትለምዱ አደረጋችሁ ፈላስፋ እንድትማሩ አደረጋችሁ እስልምና በኦሮሞ ክልል ባይገባ ኑሮ እዚህ ደረጃ አደርሱም ነበር ፕሮቴስታንት በኦሮሞ ክልል ባይገባ እዚህ ደረጃ አትገቡም ነበር አንድና አንድ ነው የምናገረው ግልጽ ነው የምናገረው ለማጣላት ለማፋጀት ለማባላት አይደለም እኔ የምቆመው አቋሜ ምንድነው you shall know the truth and the truth will set you free ስለማምንበት ነው ሰው እውነትን ካወቀ እውነት ነፃ እንደሚያወጣው ስለማምን ነው እውነቴን ነው የምላችሁ እኔ ፌስቡክን ልዘጋው ነው በዩቲዩብ ልቀጥል ነው ወደ ዩቲዩብ ብትመጡ ይሻላችኋል አሁን እዚህ ጋር ብዙ ሰዎች እየተመለከቱ ነው በዩቲዩብ ብትመጡ ይሻላችኋል ምክንያቱም እንዳልኳችሁ ሐሳቤን እንድጨርስ ከፈለጋችሁ እንድንነጋገር ክሊር በሆነ መንገድ ግቡና እዚህ ጋር ካለበለዚያ በሁለቱም መከተል ይችላልችሁ ምንም ችግር የለም ሰብስክራይብ አታድርጉ ገብታችሁ አይዟችሁ ካልተመቻችሁ ሰብስክራይብ አታድርጉ ምንም አይገኝበትም ገና አንድ ሳምንት የተከፈተ ዩቲዩብ ነው አትፍሩ ኔትወርኩ ስለሚያስቸግር ነው በኮምፒውተር ኃይለኛ ኔትወርክ አለኝ የስልኬ ኔትወርክ ግን አይዶንት ኖ ዋይ በደንብ አይሰራም ቀጥላለሁ ምንድነው ያለው ቄሱ ኦርቶዶክስ ተዋህዶ ለጴንጤዎችም ለፕሮቴስታንቶችም ነው ሀገር ናት ይያሉ ነው ዶክተር አብይ ምንድነው ያሉት ቆይ ለምን አልጫወተው ዶክተር አብይ ምንድነው ይያሉት የሚገኙት ምን ይያሉ ነው የሚገኙት ዶክተር አብይ ሀገር ነው እኔ ሀገር ነው ያለበት ሰክሮ ነው ሀገር ነው ያለው ዶክተር አብይ በእንትን ሙቀት ነው ሀገር ነው ያለው ዶክተር አብይ ሲኖዶስን አንድ በሚያደርግበት ጊዜ ሁለቱን ሲኖዶሶችን በሚያገናኝበት ጊዜ ለበኋላ መጠቀሚያ ካርድ ያወጣዋል አሁን ተጠቀመበት እኮ እኔ ምን አገባኝ ያለው እውነቱን ነው ምን አገባኝ ሞኝ ናችሁ እናንተ ሴራ ሰራባችሁ ስን ተጫወተባችሁ ዶክተር አብይ ያራዳ ልጅ ተጫወተባችሁ ሁለታችሁን ሲኖዶስን አንድ አድርጎ ሁለት ፓትሪያርክ አስቀመጠላችሁ ሁለት ፓትሪያርክ በኦርቶዶክስ ተዋህዶ ዶግማ አይፈቀድም ሁለት ፓትሪያርክ አድርጎ ደመራችሁ መደመር ይወዳል ደመራችሁ እናንተ ግን አሁን ዶክተር አብይ ብትሉ አይሰማም ዶክተር አብይ ስትሉ እሱ ዮናታን አክሊሉ ብሎ ይሸልምልሃል ዶክተር አብይ ይላከት ለምን አገባችሁ እውነቱን ነው የምነግራችሁ ዶክተር አብይ እናንተ ተጠቀመባችሁ ኦርቶዶክስ ተዋህዶ አማራዎች ተጠቀመባችሁ ማኑን ያስገባችሁ ዶክተር አብይ እኮ ማንን እንደ ኤርትራን ማኑ አስነካ ኢጂፕትን ማኑ አስነካ ግንቦት ሰባትን ማኑ አስነካ ሁሉን እኮ ነው ማኑ ያስነካቸው እያስገባ አንድ ባንድ እልም ያለ ያራዳ ብልጥ ልጅ ነው ዶክተር አብይ ገና አፍሪካን ይመራል ወለን ለመናገር በዚህ ከቀጠለ ገና አፍሪካን ይመራል አሁን ዙረ እኔ እኮ በጣም ይገርመኛል ዶክተር አብይ ላከን መልስልን ለምን ነው የሚመልስልህ እሱ ምን ስለሆንክ ነው የሚመልስልህ እሱ እኮ ሚና የተጫወተው ጨዋታ አሁን ካርቱን እኔ እኮ ነው ያታረቋችሁ እኔ መልሶላችኋል መልስልን ስትሉት መለሰላችሁ ዶክተር አብይ ባከን እርዳን ዶክተር አብይ ለምንድነው ግን የሚገሉንን የሚያቃጥሉንን ምናምን ስትለው እኔ ያለ ያታረኩ እንዴ ዋ እኔ እኮ ነው በኋላ ተጣልታችሁ አንድ ያረኳችሁ ወደ ሀገራችሁ ለ26 አመት እኮ ለሲኖዶስ መስርታችሁ ስትባሉ ስትፋጁ እኔ የጴንጤው እምነት ተከታይ እኮ ነው መጥቻ አንድ ያረኳችሁ ብሎ ዝግት አደረጋችሁ ሞኝ ሁሉ ገና ይዘጋል ግንቦት ሰባት ማኑ አስነክተው ግንቦት ሰባት አሁን የፈለገ ነገር ቢደረግ ወጥቶ አይናገርም ጭራሽ የለም ግንቦት ሰባት የሚባል ኢዜማ ነው ምናምን ብላችሁ ደግሞ አዝማሞች
አዝማሞች ናችሁ እናንተ። እኔ እኮ በጣም እኔ ግን ዶክተር አብይ ግን እኔ ምን አይነት ችሎታ እነዚህ ኦሮሞዎች ምን አይነት ችሎታ ቢኖራቸው ነው? ወይኔ ለማ መቀርሳ ቁጭ እንደሚያለው ምን አይነት ጭንቅላት ቢኖራቸው ነው? ዶማ እየተባሉ ምን እየተባሉ አንድ በአንድ ማኑ አስነግቶ አሁን ልመናው ገባ። ኦርቶዶክስ ተዋህዶ እንደለመድከው ሰላም አምላክ ሰላም ማርያም በቅዱስ ኡራኤል በቅዱስ ገብርኤል ቤተ ክርስቲያናችን አታቃጥሉ፣ ሰላም አምላክ ስለ ገብርኤል ትላለህ። ገብርኤል ብትል ገብርኤል አይሰማ፣ ሚካኤል ብትል ሚካኤል አይሰማ፣ ኡራኤል ብትል ኡራኤል አይሰማ። አሁን ምንድነው? አሁን ሲኖዶስ ብትጠራ ሲኖዶስ አይሰማ፣ መንግስት ብትል መንግስት አይሰማ። ምክንያቱም ዝም ብለህ የምታመልከው ሰይጣን ነው። ሞኝና አንተ መሬት ላይ ወርደህ ድብ መደራደር ሲገባ ጀዋር መሐመድን ተመልከቱልኝ። ወይኔ ጀዋር መሐመድ ወይኔ ጀዋርዬ ጀዋር ሜንጫ ስትሉት እንደ ሜንጫ ቆርጦ አጥሮ አስቸገ። እናንተ በቀለ ገለባ ስትሉት በላይ ለማ መቀርሳ ነው ነቀርሳ ስትሉት አብይን ስትሰድቡት ምን ስታደርጉት ይኸውላችሁ። ኦርቶዶክስ ተዋህዶ ተማር፣ የድሮ ማንነት ተማር ቀርቷለኝ። የድሮ አንበሳነት አሁን እኮ ዝም ብቆ ነው። አሁን ዝም አንዱ በጥፊ ይላል። አማራው ተነስቶ በጥፊ ስትለው ተመርክዞ ደግሞ ወደ አብን ነው አለች። በጥፊ ሲለው ደግሞ ኢዜማ በጥፊ ሲለው በቃ በተለያየ ቦታ አስራት በጥፊ አማራ ሚዲያ በጥፊ በቃ አታዳምጡማ። ከእውነት ራቃችሁ፣ ከእውነት መጫወቻ ሆናችሁ። ኳስ እኮ ነው ያደረጋችሁ። ደብረ ጽዮን ከመቀሌ ነው ይለጋሃል። ቢሾፍት ላይ ደግሞ አንዱ ደግሞ ይለጋሃል። እዛ ጋር ደግሞ ተቀብሎ ይለጋሃል። በላይ ስትለጋ አያችሁ፣ ኳስ በአየር ላይ ሲሄድ እየበረረ ይመስለዋል። ኳስ በአየር ላይ ሲሆን እየበረረ ይመስለዋል። አማራው ተለግቶ ከአንድ ቦታ ወደ አንድ ቦታ ሲሄድ I believe I can fly, I believe I can touch the sky እያለ ይበራለኝ። እስከም ፍጥፍጥ ሲል ደግሞ ወይ ይላለኝ። አማራ አዳምጡኝ፣ አማራ ነኝ እኔ። አሳዝናችሁኝ ነው፣ እውነቴን ነው የምላችሁ። እንደዚህ አጫውቼ ካልነገርኳችሁ ያነ ማኛ መጋኛ መጦ ሲጫወትባችሁ መጋኛውን ሊመለስ ነው። መጋኛው አጋው ነኝ ብሎ ሄደ አይደለ? አጋው በአማራ በላ ጠጣ። በአማራው ሸቀለ። በአማራ ያልሸቀለ ማለት ነው። ሸቀለ ቁጭ አድርጎ ሲሰድብ ዱቄታም አደረገ። ዱቄት እያለ ባዶ እኮ ነው። ወይ ዕውቀት የለው ልጁ፣ ወይ አያፍር። እውነቴን እኮ ነው የምላችሁ። ወይ አይማር፣ ወይ አያስተምር። ዶማ ብልጮ ስንዝሮ ምናምን እያለ ሞላ ጠገበ። ጥግብ ሲል ወደ ኦሮሞ ሄደ። ኦሮሞ ባክህ ዞር በል ነው ያለው። አጋው ነኝ ሲል አንተ ያጋነት ልጅ ነው ያለው። ወዲያው አጋው ነኝ ሲል አንተ ያጋነት ተመለስ ሄደ። amigo qué pasó amigo Amara qué pasó Amara qué pasó que es tu problema Amara. Tú no tengo jugando la política. Amara, tú no comprendes política. Amara. በጣም እኮ ነው በጣም እዚህ ደርሶብኝ እኮ ነው እንደዚህ የምናደደው። አማራ ስለሆንኩኝ ህዝቤን ስመለከተው እንዴ አራጋቢ እኮ ነው የሆንኩት እኔ። በቃ እንደዚህ ያለው እንደዚህ ተጫወታ። ተንጠባጠባችሁ። ደመቀ መኮንን የኔ አማራ ነው ስትሉት ደመቀ መኮንን አሊ ወይም አብዲ ነው ስሙ ታውቃላችሁ። amigo qué pasó el mujer qué onda güey tú necesito ayuda amigo qué pasó tú no te gusta tu trabajo amigo tú te gusta el activasto que una momento y el río yo soy Amara yo soy Agao yo soy Oromo yo soy amigo qué pasó በስፓኒሽኛ ላውራችሁ ከገባችሁ በስፓኒሽኛ ላውራችሁ ከገባችሁ እኔ እኮ በአማርኛ አውርቻ አልገባችሁ በትግረኛ ባወራ አልገባ በኦሮምኛ ብናወራችሁ አልገባላችሁ አልነቃላችሁ ወደ 21ኛ ክፍለ ዘመን መሻገር አቃታችሁ amigo necesito comprende amigo no good you no hable no política amigo no sabe política amigo qué pasó
¿Qué pasó, amigo? እባካችሁን አስተላልፉልኝ በምን ቋንቋ ላናግራቸው እኔ አልገባቸው አለ እናንተ ዮኒ ማኛ ሰው አድርጋችሁ ቁጭ ብላችሁ ታዳምጣላችሁ amigo él tengo problema el aganente Yoni maña es aganente él no comprende nunca el cabeza el Duquet amigo tú sabes Duquet tú sabes Ahmed tú sabes tú comprendes el culo el cabeza es una culo amigo y lo Yoni maña አስተላልፉልኝ እብድና ማደርገው እሱ ልጅ አሳብደዋል ምክንያቱም እንደዚህ አይነት አክቲቪስቶች ናቸው አማራን የሚጫወቱበት እኔ ለአማራ እውነት ይዤ ነው የመጣሁት ለአማራ እውነት ይዤ ለኦሮሞ እውነት ይዤ ነው የመጣሁት በስፓኒሽኛ ልቀጥል ወይስ በአማርኛ ይሻላችኋል በእንግሊዘኛ ልቀጥል በስፓኒሽኛ ልቀጥል እስኪ በምን ልቀጥልላችሁ እንደዚህ አይነት ቤት ሳይሆን ገብታችሁ ትዝናናላችሁ እኔ ከእውነት ጋር እያጫወትኩ እያስደሰትኩ ነው የምነግርህ ኦርቶዶክስ ተዋህዶ ¿qué pasó? ¿Cómo estás amigo? Tú no comprendes nunca Los ortodoxos todavía tengo mucho problema. Es no política, amigo. Necesito tocar con Dios. Porque tú hablas con Doctor Abiy, el malo. No good, amigo, no good. No good. Es no bueno. በእንግሊዘኛ ነው አላችሁ ምክንያቱም እኔ በምን ቋንቋ ወጥቼ መናገር እንዳለብኝ ጥቂቱ ጠፍቶኛል በአማርኛው ጥቂት ስናገር ተሳደበ ትሉኛላችሁ በእንግሊዘኛው ጥቂት ተሳደበ ትሉኛላችሁ የምናገረው እኮ እውነት ነው ሰማችሁ አይደል ሰውየው ሰማችሁ ቄሱ ሰማችሁ መኮንን ነው ስሙ ቄስ መኮንን ሰማችሁ ያለውን ሰማችሁ ያለውን ኦርቶዶክስ ተዋህዶ it's not only a religion for Orthodox people but it's for everybody for the Protestants for Muslims how That is, let me tell you something. Every religion, fundamentally, we are different. Every religion, superficially, maybe we are similar. I'm being serious. That is the biggest contradiction. It's an oxymoron for an Orthodox priest to come out and say that in public. Shame on you. Kesmokonnen, shame on you. How are you gonna come out and say Orthodox is for everybody? It's not. Orthodox is not a country, it's a religion. It's a religion for two ethnic group, for Amara and for Tigray. That's it. Period. አይ እንግሊዘኛው ሲገባ ሰው ሁሉ ወጣ ታውቃላችሁ እንግሊዘኛ ስናገር በዩቲዩብ ሰው ሁሉ ወጣ በፌስቡክም ሰው ሁሉ ወጣ እሺ ይቅርታ ስፓኒሽ ይሻላችኋል ለዛጋው ነው በዩቲዩብ በቃ ልቀጥል ነው ምክንያቱም ከፈለጋችሁ አሁን በስፓኒሽኛ ላወራ ነው በስፓኒሽኛ ልሰብክ ነው በስፓኒሽኛ ላስተምር ነው በዩቲዩብ ግቡና አዳምጡ በፌስቡክ አሁን ልዘጋው ነው ወደ ዩቲዩብ ነው በዚህ ቀጥላለሁ ምክንያቱም አስፈላጊ ነገር ምን መሰላችሁ አይ ነው መሳቅ አለብን ብናለቅስ ሙስታችን ቢያለቅስ መሳቅ አለብን መሳቅ አለብን ካልሳቀን እውነቱን ካልተነጋገርን ወደፊት መራመድ አንችልም ወለተ ነምላችሁ ስለዚህ እኛው ልዘጋው ነው በፌስቡክ ያላችሁ ጓደኞቻችን አመሰግናለሁ ስላዳመጣችሁኝ ወደ ዩቲዩብ ነውና በዩቲዩብ ነው የምዘጋው በዩቲዩብ ነው የምጨርሰው ሁለት ሚስጥር ቪዲዮዎች አሉኝ እነዚህ ሚስጥር ቪዲዮዎችን በዩቲዩብ ነው የምጫወታቸው 5 ደቂቃ ሰጣችኋለሁ ቶሎ ግቡና ስፔድ ኢዮዳብ የሚለውን ታገኙታላችሁ ስፔድ